ሊቨርፑል የተከላካይ ስፍራ ተጫዋች የሆነው ቨርጂል ቫን ዳይክ ከትላንትናው ላንካሻየር ደርቢ ጨዋታ በኋላ ሀሳብ አስተያየቱን ሲሰጥ እንደዚህ በማለት ተናግሯል። ማንቸስተር ዩናይትዶች የትላንትናውን ጨዋታ በአንድ ግብ ጠባቂ ብቻ ነው የተጫወቱት ለማለት ለኔ በጣም ይከብደኛል። ምክንያቱም ሁላቸውም ጎሉ ስር ነበረ ሲንከራተቱ የነበረው እጅግ በጣም ይፈሩናል አውቃለሁኝ። ነገር ግን ትላንትና ሁለት ሙከራዎችን አደረጉ፣ ሁለቱንም ደግሞ ወደ ግብ ቀየሩ። ከዛ በኋላ ጨዋታውን አሸንፈው ሊወጡ ችለዋል። ከዛ በተጨማሪ ግን ከነሱ በተሻለ መልኩ የኛ የተጫወትንበት መንገድ እጅግ በጣም ደነቅ ነበረ። ከሁለት ኳሶች በላይ አንግሎችን መልሰውብናል። ያለቀለት ኳስ አንግል መልሰውብናል። ያንን ተቆጥረው ቢሆን ኖሮ እንኳን ጨዋታውን ማሸነፍ እንችል ነበረ። ለተከታታይ 4 ጊዜ ተሸንፈናል በዘንድሮ የውድድር ዓመት። ይህንንም ደግሞ ቀይረን እንደምንመለስ አልጠራጠርም። ከዚህ በላይ ጠንካራ ከባድ ጊዜያቶችን አሳልፈናል። ነገር ግን ይህንንም ሊያጠነክረን እንጂ ወደ ኋላ ሊጎትተን አይሆንም። ወደፊት ነው የምናስበው። ስለዚህ ተሻሽለን እንደምንመጣ ባለሙሉ ተስፋ ነኝ። ማንቸስተር ዩናይትዶች ግን ለመከላከል ነበረ ለጨዋታው የመጡት በማለት እንግዲህ ቨርጂል ቫን ዳይክ ሀሳብ አስተያየቱን ሰጥቷል። እንግዲህ ከትላንትናው ላንካሻየር ደርቢ ጨዋታ በኋላ ማለትም ማንቸስተር ዩናይትድ ሊቨርፑል እስከ አንፊልድ ሄዶ እንግዲህ 2-1 በሆነ ውጤት አሸንፏል። ይመቻችሁ ገነርስ። እንደዚህ አይነት አጫጭር ስፖርት መረጃዎች እንዲደርሳችሁ የፕላስ ምልክቱን እየተጫናችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ።